በቅርብ ጊዜ አንድ ቪዲዮ የተመለከትኩ ሲሆን በቪዲዮ ላይ ሁለት የታጠቁ ሰዎችን እንመለከታለን። እነዚህም ሁለት ሰዎች አንድን ሰው በጉልበቱ አንበርክከው የሆነ ድንጋይ ላይ እጁን አስቀምጦለት ይታያል። ቪዲዮውም በቀጠለ ቁጥር እኚህ ሰዎች ይህንን ግለሰብ እጅህን እዚህ ድንጋይ ላይ አስቀምጥ ብለው ያዙታል። ግለሰቡም እንደታዘዘው እጁን ድንጋዩ ላይ ያስቀምጣል። በዚህ ሰዓት ይህ ቀይ ግለሰብ እጁን ባስቀመጠበት በዚህ መኮትኮቻ በመሰለ የእርሻ መሳሪያ እጁን እያለ በተደጋጋሚ እጁን ይቆርጥለታል። በዚህ ሰዓት የሚያሰማው ድምፅና የተለያዩ ነገሮች ለጭንቅላት የሚያውኩ ናቸው። ቪዲዮውንም ላስመልክታችሁና ግለሰቡ ከአደጋው በኋላ የተናገረውን ስሙ። ለሁሉም መማሪያ ይሁን። ቪዲዮ ይሰማል። መስገብቱ ይቀድም ሊሰማ ይችላል። ተው ችግር ባይሰማም ችግር የለም። ይቀድም ይሰራው ማንም ሰው ከዚህ በአንድ መማር አለበት። አማራ ሆነ ይህን ስራ እሰራለሁ ብትል ካሁን በኋላ የዚህ ዕጣ ነው የሚደርስ። ሁሉ ያሳምነው ልጅ ትልና እዚህ ላይ አድርገህ በሬው እታይ እሱ ጋር ቁረጥ። እግሩ እንዲያመታ እግሩ እንዲያመታ ወዲህ ኋላ አሁን አይዞህ እንዳታስታው። ስለዚህ ባንዴ ቁርጥ ብሎ ቆይ እግሩ እንዲያመታ። እግሩ መምታት የለብህም። እግሩ አይመታም። ጨርሰው በገረዴ ጨርሰው፣ በቢላው ጨርስ። አንተ ና ጫካይ መሆን አለብህ። ቁረጠው በገረዴ። አይዞህ እርገጠው። በቃ ጨርሰው። ቁመት ይጨርሰው። በቃ የሸርሙጣ ቆይ አህመድ የሚባለው የሌሊያ ነው። እዛው ከረገታች አህመድ እሺ። ቃሉ የሚባለው እዛው ሽከታ ቃሉ ለማ ቃሉ ጣሰው ምን አረክ ብሎ ነው እንትን ያለው? ተርገና መጣው። እነሱ ጋር ብዙ ቆይተህ ነበር? ሮሄርኩኝ ሙሲባለ ወደዛ ዙርስኪ አርበዴሲነ ቀዲያኔ ነው ተያየው። የት ነው ያገኙህ? ክሬ 010 የጃማው ልጅ ምን አለ? የጃማው አዋቂያ ዋናቸው ማን ነው የሚባለው? ጣሰው አፍንጫው ላይ ሳት ነገር ተቃጥሏል። ቀይረች ጎሽ የለም። እነሱ ታች መሰሉ። እነሱ የሉም እንደ ስኮል ታች ናቸው። እነሱ ጋር ገብተህ ነበር እንዴ? በምንድን ነው እንደዚህ ያደረጉ? በቢላዋና በመጥረቢያ እንጂ እጅ በመጥረቢያ በመጥረቢያ ማን ነው የመታህ? ቃሉ እሺ። ጆሮንሳ ለጋሞ ሰላም አስከባሪ ነበር እንዴ? እዚህ አይን መከላከያ ሄጄ ከማሰልጠኛ መጣሁ። ከዛ ሲጀምሩ ሰላም አስከባሪ 5 ቀን ነው እንደዚህ ቆይቼ ትመጣለህ እንደውልልሃለሁ ምናምን እነሱ እነዚህን አለሙ ከዛ ያልኩኝ ሀገር የት ነበር? እዚሁ እዚህ እኮ ጣሊያን ሰይድን ብሬ ሴፍቲኔት ምናምን ይሰራው ትውልድ መንደር ተደባሉ ጓደኞቼ ናቸው። እነሱ ቤተሰቦች ትውልድ መንደር ባለፈ እዚህ አንዱ ቤተሰብ እዚህ ዘመድ ያለ ማን ነው? ያክስቴ ባል አንዱ አህመድ ባለፈ የሞተ ሁለት ሚስቶች አልሞቱ። ዘመድ ያለ እንዳቀሳ ወይ ያላቃቸው እናቴ ነበረች። የሚያስታምነው ማን ነው? እንጨት አስነሱኝ እነሱ እነማን ፋኖቹ? ከዚህ ባባጃጅ መከላከያ ይመጣብናል አንሷቸው ግብር ነው። ከዚህ ባባጃጅ ያነሳኝ የአምቡላንስ ሹፌር ነው እንግዲህ ያደረሰው። ትጥቅ ይዘህ ነበር? የት ቦታ ላይ ነው ያደረጉ? ክሬ የከተማው ክሬ ማርያም የምትባለው ያኛው
መቼ ነው እንደዚህ ያደረጉ? ዛሬ ስንት ሰዓት? ትናንትና 4 ሰዓት ነው እንደዚህ ያደረጉ? ሲለኝ ነበር። ከዛ እዛ ቀበሌ እጄን ሳስታቸው ነፍስያ ስለሆነ ስሸሽ እችል ምንም ጠንካራው ሸሽ ቶ በቃ ተወጁን አለ እጄን ብልቱን እንቆርጣለን በቃ ተው ሲል ለዛ ነው እጄን እንደዚህ ያስተካክሉ የሰጡት ነበር። ወንድ ልጅ ብልቱን ተቆርጦ ዛሬ አላወራችሁም ነበር። አብድ ነበር ብተርፍም አላወራችሁም። ዛሬ ምንም ብታረጉልኝ አላወራችሁም። ብልቱን ተቆርጦ ምን አይነት ህይወት ይኖራል ወንድ ልጅ? ሞራሉስ ብልቱን እንቆርጣለን ቢካለ ሲል እጄን በቃ አይታችሁት ከሆነ ያስተካክሉኩም። ለምን የእጄ ስራ ማለቅ አለበት። እኔ መርዳት አለብኝ እጄ ማለት ነው ለነሱ። ይሄንን አረው መጨረሻ ላይ ይዘህ ሄዳሉ። ቪዲዮውን አይታችሁታል። እዚህ ሄድኩ። ያ ህዝብ በዛው በተሰበሰበበት በዛው ተበተነ፣ አለቀ። በዛው አለቀ። በእነሱ ናቸው ጤና ጣቢያ ሁሉ ደውለው ሪፈር ያጻፉልኝ እነሱ ናቸው። እንዲተርፍ እንፈልጋለን ብሎ ለነርሷ ደውለውላት ነርሷ በስልክ ሁሉ እነሱን አገናኝታኝ ያንዳንዷ ነገር አልሳኩ። ጤና ጣቢያ ሆኜ ስናገር የነበረውን ኢንተርቪው ቪዲዮውን ልክላችኋለሁ። የሚገርማችሁ ነገር ይሄ ነው ያለው ነገር። ያው ወደፊት ያለውን ስለነገርኳችሁ ብዬ ነው። እውነታው ይሄ ነው። ማንም ህዝብ መረዳት ያለበት ይሄ ነው። ይህንን ነገር ያደረጉት ህዝብ ሰብስበው ነው ወይንስ ብቻህን ጫካ ውስጥ ነው? ህዝብ በተሰበሰበበት ነው ይሄ ነገር የተደረገው? እንዴት ነው ሰዎች ህዝቡ ሰብስበው? ህዝቡ እኮ ሆ ብሎ ተነሳ። ህዝቡ ሆ ብሎ ሲነሳ ጆሮን ብቻ ቆረጡና ቪዲዮውን አቋረጡት። ምክንያቱም ያ ህዝብ እየተነሳ ስለነበር ዛሬ እንደዚህ ሲታይ ያሳፍር ስለነበረ ከዛ በኋላ ግርግሩን አረጋጉና እኔ እንደገና 5 ታጣቂዎች ሌላ ቦታ ይዘውኝ ሄዱ። አሁን የምታዩት ካሜራ ቅራጩ እየደቀነብኝና እየቆረጠ ቃሉን ነው። ሁለት ደግሞ ለብቻ ከኢብዱ መሳሪያ እንደዚህ በዛው ሁኔታ ውስጥ ሆኜ እንኳን ይፈራሉ። 3 ቀን ሲያሳድሩኝ አግተው 8 ቁጥር ታስሬ ዋርድያ ይጠብቃሉ። ለሊት መሳሪያ ተደቅኖ ነው የሚያዙት። በጣም ይፈሩ ነበር። ይዛን ሰዓት ራሱ ያው የነፍስያ የሚሆን ነገር መሳሪያ ነጥቆ እጁ ከገባ የሆነ ነገር ያለ በትንትናችን አውጥቶ ይሄዳል። እስከዚህ ድረስ ነበር የፈሩኝ። በቃ እኔ ያን እንትን ዛሬ ቆርጬበታለሁ። ያን ጽናት ማለት ነው። እዚህ ነው ወላጅን ቆርጠው ወስደውታል። ቆዳ ነገር ነበር የተንጠለጠለ። እሱ ማወቅ ፈልጋለሁ። የሱ ብነግርህ ከባድ ነው። እንደዚህ ተንጠልጥሎ ነበርና ክሊኒክ ገባሁኝ በእግሬ እየሄድኩ ማለት ነው። ከዛ ስገባ ልክ ባለ ክሊኒኩ ፈራና ጥሎኝ ሲሄድ መቀስ አሳየኝ ስለው እዛ ነው እያለኝ ግን እኔን ዞሮ አላየኝ። ብቻ መሳሪያ እንደሆነ አውቅ መቀሱን አምጥቼ ቆረጥኩት ራሴ። ይሄም ያው ተወርቶልኛል። ራሴ ቆርጬ ጣልኩትና ከዛ በኋላ ቀለለ። እየወዘወዘኝ ነበር። አይችልም ታክናት ያለች። ከዛ በኋላ ይሄ እጄ ላይ በጣም ቀይ ሆኖ ቪዲዮውን ልክላችኋለሁ ሁላችሁምና እጄ ላይ ቀይ ሆኖ እንደዚህ የተጠቀለለው ደሙ ስጋ ሆነ። ፈሶ እንትና ገገረና እንደበረዶ ስጋ ሆነ። እንትና እዚህ ጋር የቀይ ነገር በቃ ቀይ ሽርጥ መስሎና ሆስፒታል ራሱ በቃ አይተርፍም ነው የተባለ። እና ብቻ እኔ ማለት ሰውም ወይም ደግሞ ዶክተር አድኖኝ አይደለም ፈጣሪችን ቀን ስለፈቀደልኝ የኖርኩት እንጂ ሰው እንደዛ ሆነ አይተርፍም። እንዴት ይተርፋል? ትንሽ እንኳን እዚህ ጋር ደም ስሮች ከተቆረጡ እኮ ደም ፈሶ ያልቃልና የተንጠለጠለው እጅ ነበር ማለት ነው። እጅ ነው ያ እጅ ነው የተንጠለጠለው። ይዘህ ሂድ እያሉ ነበር። ድምፅ አለ በል ይዘህ ሂድ። መጨረሻ ላይ ይዘህ ሂድ የሸርሙጣ ልጅ የሚል ስድብ ነበር። ና ተመለስ ና ብለውኝ ራሱ እኮ መሳሪያ ስለተጠቀመብኝ ስለነበር መለስ እያልኩኝ ነው። የሚገርምህ ሳልሆን እንደዛ ሳይቆርጥ በፊት መሞት ፈልጌ ነበር። ከሆንኩኝ በኋላ ግን በጣም መትረፍ ፈልጌያለሁ። የሚገርምህ ቃሉ እስከ ጤና ጣቢያ እስከምደርስባት አካባቢ ድረስ ተከትሎኝ ነበር። መንገድ ላይ ማርፈበት ቀጠና ሁሉ ውጣ ወታደር ይመጣብናል ልቀቅ ከዚህ አለዛ እንጨርሳለን እያሉኝ ነበር። 30 ደቂቃ ሲሄድ ሁሉ እነሱ በጎን እየተከተሉኝ ነበር። ከዚህ ቀጠና ውጣ። እንደው መጨረሻ ላይ ህዝብ አስተባብረውልኝ ህዝብ በእንጨት እንሸኘኝ አደረገኝ። ህዝቡ ከሸኘ በኋላ ተመለሱ። ከዚህ ቀጠና ካወጣችሁልናውና ህዝቡን መለሱ። ከዛ በኋላ ባለባጃጅ አስገብቶኝ ወይናም ባይዞኝ ገባ። ባለባጃጁ ማታ መተው ከቤቱ ይዘውት ሄደው ለምን አነሳ ብለው 150 ሺህ ብር ተቀብለውታል። አንድ ቀን አሳድረው አስረው። የምትለው ነገር ካለ እስቲ ከዚህ የምለው ማለት ነው ይሄንን ማረጋችን ብቻዬን አይደለም ያለው። ያው እዚህ እናገር ልጁን ስለሌለ ማለት ነው። አርጉ ተብለን አርገናል፣ ግን ማረግ የለብንም ነበር። ግን ትዕዛዝ ነው ታዝዤ አርጋለሁ። በቃ ፋኖ ላይ ነበርኩ ማለት ነው። ከዛ በቃ ፋኖ ላይ ያለው ነገር አስጠልተን አሁን መንጣት ጥሩ ነው፣ እሱ ማረግ ጥሩ ነው። ግን ይሄ የራስህ ወገን ራስ ወንድም
የራስህ ወንድም እንደው ጥላት እንኳን ተዋግቶ የተማረከም እንደዛ አይደረግም አይደለም። ተወናዝ ወንድም የራስህ ወንድም እሱ አይደረግ። የት ነው ሀገር አንተ? ሸዋ የማን በሉት መሀል ሜዳ እዛ የነበሩ ጋር ነበር በፊት መጀመሪያ አዲስ በክረምት ነበር እዛ አዲስ ገብቼ ወገሬ የሚባል ቦታ አለ። አይ እናውቀዋለን። እዛ ነበር እኛ ስለምናውቀው በዛ ገባሁ። ተከትለናቸው ዞረን በዚህ መጣ ነው እኛ እዛው ነበር። ከዛ እርስ በርስ ካሰግድ ጋር ውጊያ ነበር። እናውቃለን። እርስ በርስ አንወጋም ብዬ አሰግድ ጋር አይደለም ደሳሌ ጋር ነው። አሰግድ ከመያዙ በፊት